ነገር አለ ወይስ ጆሮ ያስኖ? አንተ እኔ ለሷ ታማኛለህ? ቆይ ምን አደረኩ? እስኪ ንገረኝ። አፈቀርኩ? አረ በፍጹም እንደዛ አይደለም። እና ታዲያ እንዴት ነው? ይቅርታ። ይቅርታ ምናምን አትበለኝ እሺ። ሲጀመር እኔ አስገድጄ እንጂ አንተ ፈልጋ አብራኝ ሆነ እንደማታውቃለሁ። ቆይ ካልፈለክ ሂድ አላልኩም? ንገረኝ ብያለሁ አላልኩም? በለሽኛል። ታዲያ ምንድን ነው የምትለው ኪንጎ? ቆይ ምን ስትል ነው የሰማሁህ? የምር አደይን አሁንም ታፈቅራታለህ? በጣም ጎበዝ፣ በጣም ጎበዝ እንጂ ጎበዝ። አረ ቅምጥል ተረጋጊ። አልረጋጋም። ትሰማኛለህ? በጣም ፋራ ነህ፣ የመጨረሻ ፋራ ነህ። ለእኔ የምትታየኝ እንደዛ ነው። እሺ እንደዚህ ይሆናል ብዬ አልጠበቅኩም ነበር። በጣም ይቅርታ ቅምጥል። ይቅርታ? ስለምን ይቅርታ ነው የምታወራው? ቆይ አንተ ያመሃል እንዴ? ደግሞ እኮ ሰማሁህ፣ በደንብ አድርጌ ሰማሁህ። አንተ ለመውደዴና ለማፍቀሬ ምላሽ ነው አይደለ? አደይን ታፈቅራታለህ። እስካሁን ደግሞ እኔ ስታታልለኝ ነበር። አረ ቅምጥል እንደዚህ አይደለም። አደይ ድራማ እንግዲህ ሁሉም በጥፌ ነው ማለት ነው። ሰላም ሰላም የቻናል ቤተሰቦች፣ አዲሶቹ ሰብስክራይብ፣ ነባሮቹ ላይክ አድርጉ። እዚህ ጋር ቅብጥና ኪንጎ አሉ። ኪንጎና ቅብጥ አንድ ላይ ነበሩ ማለት ነው። ቅብጥ እየሰማች ያለው ኪንጎ አሁን አደይ እወድሻለሁ ብሎ ነበር እና ቅብጥ ደግሞ እንዴት እኔና አንተ አንድ ላይ አይደለንም፣ እንዴት አደይ እስካሁን ድረስ እየወደድካት ነው እያለች በጣም ንዴታማ ሆና ኪንጎን እየጠየቀች ነው። እና እኔን ካልፈለክ ሂድ ብዬ አልነበረም እንዴ? አሁንም አደይን ከወደድክ ከአደይ ጋር ወደ አደይ። ቅብጥ አሁንም በጣም ጎበዝ ነህ ብላ እያጨበጨበች ነበረ። ኪንጎ ደግሞ አረ ቅብጥዬ ተረጋጊ ስትል እሷ ደግሞ አይ ቅብጥ አሁንም ደግሞ ምንድን ነው የምትለው? ትሰማኛለህ? በጣም ፋራ ነህ እያለች ነበረ። በጣም የመጨረሻ ፋራ ነህ። ለእኔም የምትታየኝ እንደዛው ነው። እኔ እኮ እንደዚህ ይሆናል ብዬ አልጠበቅኩም ነበር ኪንጎ እያለ ነው። ኪንጎ በጣም ይቅርታ ቅብጥ ስትል፣ ቅብጥ ደግሞ ይቅርታ ስለ የምን ይቅርታ ነው የምትጠይቀው እያለች ነበረ። ቅብጥ ቆይ አንተ ያመሃል እንዴ? እንዴት ይቅርታ ጠይቅ? ቅብጥ እየሳቀች እንዴ ደግሞ እኮ ሰምቻለሁ፣ ሁሉም ነገር አንተ ስታወራ ሰምቻለሁ። ቅብጥ አሁንም ደግሞ አንተን ለማውደድና ማፈቀር ምላሽ ይሄ ነው አይደለ እያለች ነበረ። አደይን ታፈቅራታለህ፣ እስካሁን ደግሞ እኔን ያታለልክ ነበረ። በላው 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 በጥፍ ብላለች። እንግዲህ ቅብጥ ኪንጎ በጥፍ ብላለች። ወይ 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 ወንድ ልጅ እንግዲህ በጥፍ ብላ በቃ ይበቃሃል ኪንጎ ብላ ሄደችው ማለት ነው። እዚህ ጋር ደግሞ የነ ማን ነበረች እሷ ቤት መጥቶ ፍቅርና አንደኛ ጓደኛ አለች መታ ነበረች። የዚቺ ደግሞ ኤላ ሲሄድ አንቺ ደግሞ ማን ነው ሌላ ውሽማ መጣሽ እያለች ነበረ። ፍቅር እንደዚህ ስትል እንግዲህ በጥፊ ፍቅርም እንግዲህ ዛሬ ብያቸዋለሁ የአደይ ድራማ በጥፊ ጥፊ ጥፊ ብዛት ነው። እዚህ ጋር የሊሊ ጓደኛ እዚህ ጋር ሊሊ ቤት ፍቅር ሄዳ አደይ የታለች ስትል ፍቅር ጓደኛዋን ይዛ ነበረች እና ሊሊ ጋር ደግሞ ያለው ጓደኛ ማናት እቺን እኔ አላቃትም፣ እቺ ለምንድን ነው የመጣችው ያለ ሊሊ ጓደኛ ነው መሰለኝ። እንግዲህ ኤላ ከሄደ በኋላ ሌላ ጓደኛ ይዛለች ይመስለኛል። የጠየቃት ነበር ማናት ሊሊ እቺ ልጅ ታውቂያለሽ ያለ ነበረ። አሁንም ደግሞ ይሄ ወንድም የፍቅር ማነሽ አንቺ ስትል የአደይ አሰሬ ልጅ ናት ስትል ነበር ሊሊ ማለት ነው። እንደዛ ስትል ፍቅር ነሽ ወይስ ፍቅርት ነሽ ስትል በሁለቱም ማጥራት ትችላለሽ እያለ ነበረ ማለት ነው። እና ምንድነው የፈለግሽው ስትል አደይና ዴብ የት ሄዱ እያለች ነበር። ልካቸውን አውቃችሁ ከኔ ጋር ምንም ነገር ብታገናኘው ይሻላል ፍቅር ስትል፣ ሊሊ ደግሞ እንዴ አሁን እኮ አደኛ አንቺ ምን ፍቅር ደግሞ እንዴት እንደማይመለከት አሳያችኋለሁ። አሁን ግን ለጊዜው የሚለው ነገር ብታስቡ ይሻላችኋል። ሊሊ ደግሞ ፍቅር ዝም ብለሽ አትንጫጫይ። አደይ ከዛ ቤት ያወጣሽው ከዴብ ጋር ለማለያየት ከሆነ ተሳስተሻል። አደይና ዴብ መቼም ቢሆንም አይለያዩም እያለች ነበረ። እንደው መንገድ ነው የከፈትሽው፣ እንደው የፈለገች ጊዜ ለመኖር አድርገሻል። አንቺ ስላልፈለግሽ የእነሱ ፍቅር ይቀራል ማለት አይደለም። እንደው አደይና ዴብ መቼም ቢሆንም አይለያዩም እያለች እንግዲህ የሊሊ ጓደኛ
ሰምተሻላ? አሁን ሊሊ አወርታ ስጨረስ እሱ ደግሞ ስንት ሰምተሻላ የፍቅርቷ እያለች ያለ ነበረ። ፍቅር ደግሞ እንደዛው አይ እሷን አደይ አይፈልጋትም፣ ማማን ደግሞ አትፈልግም፣ እማዬም አትፈልግም እያለ ነበር። ሊሊ አሁንም ፍቅር ውጪ ከቤቴ ስትል አትፈርም ግን ፈጣሪ አትፈርም እንደ ከኤላ ቤት ውጪ የምትዩ ነገር ቤትሽ እኮ አይደለም ማፈሪያ ነሽ። ኤላም እኮ ይሄን ባህሪያሽን ስለማልወደድ ነው ጥሎ ይሄርሽ ያለች ነበር። አሁን ሊሊ ጓደኛ ደግሞ ፍቅር አንቺ ግን አላበዛሽም እንደ እያለ ነበር። አንተም አልናገርም እኔ ከፊቴ ዞር በል እያለች ነበር ፍቅር ደግሞ ፍቅር ጋር መጥቶ ስሚ እስካሁን ድረስ እኔ ዝም እያልኩኝ ሊሊን አክብሬ ነው። አሁን ቀጥ ሊሊ ላይ ትርፍ ወሬ አወራለሁ ካልሽው አይንሽ ነው ማጥፋት። ኧረ እባክህ ቁጭ ብለህ ተራውን የሚጠብቀው የሊሊ ውሽማ አንተ ነህ እያለች ነበር ፍቅር። ሊሊ ደግሞ ፍቅር ስትል እሷ እንደዛ ስታወራ ፍቅር ስትል ምን ነው ዋሻሁ? እሱም አንድ ቀን ባህሪሽን ሳያውቅ ጥሎ ይወጣል። ፍቅር እንግዲህ የቤት ሰራተኛ የሆነች ተራገረ ማን ይፈልጋታል ስትል በጥፊ እንግዲህ ያው እንደነገርኳቸው በመጀመሪያ እየገባው በጥፊ የአደይ ድራማ በዛ አላልኳቸው። ፍቅርም ደግሞ ተነስቶ በጥፊያ ቷ አረጋት ማለት ነው። ዝም በይ ብሏት ማለት ነው። አፏን ዘግቷታል። እንግዲህ ሌሊ ደግሞ ውጭ ልንቀጥ ብለሽ አለችው። እሱ ደግሞ ሂጂ ከዚህ አላት። ሊሊ እሷ የተናገረችው ነገር አለቀሰችው ማለት ነው። እንዴ ሊሊ ምን ሆነች ነው ብሎ እቅፍ አድርጓት ይዟታል ማለት ነው። እዚህ ጋር እንግዲህ ሮሚና አሹ አንድ ላይ ነበሩ። እቺ ጓደኛዋ ደግሞ መታ ወደ ቤት ስትገባ እንግዲህ ያው እንደምታዩ ማዳበሪ ቤት ነው እና እንዴ እዚህ ነው እንደምትኖሩ ስትል አዎ እዚህ ነው የምንኖረው ስል አሁን ይሄ ተከራይተ ነው የምንኖረው አሹ ስትል እንዴ አሁን ይሄ እዚህ ውስጥ ሰው ይኖራል እንዴ ስትል እንግዲህ አትቀባጠሪ ያለት ነበር። ኦሮማንና አሹ ሩታ እዚህ ጋር ነበሩ እና ምነው እየቀናሽ ትመስያለሽ ስትል ምን አስቀናኝ ሩታ ምንድነው ሩማና ስትል አሹ ደግሞ ሩታ ዝም በይ እያለ ነበረ ማለት ነው። አሹ አሁንም ሮማኒ እኔን ትረዳኛለች ደግሞ ምንም ነገር የሚያስቀና ነገር የለም ስትል ሩታ ደግሞ እሱስ ያው እኔና አንተ አንድ ላይ ስንሆን ደስ ስለማይላት ምን ሆና ነው ብዬያት ነው። አሁን ደግሞ ሮማና የመሰልሽው ነገር ዝም ብለሽ አታወሪ እያለች ነበረ። አሹ ደግሞ በቃ ሩታ ቪዲዮን ሰራን ተጫወተን አይደለ እያለ ነበረ። በቃ አሁን ቪዲዮ ሰርተናል ተጫውተናል፣ አንቺ ሂጂና ወደ ቤትሽ እኔ እና ሮማኒ አንድ ነገር እናወራለን ስል ሩታ ደግሞ እኔን ወደ ቤት ሲል አሹ ደግሞ አዎ አንቺ ሂጂ ወደ ቤት ሮማኒን እኔ እና አወራታለሁ ሂጂ ስትል የተነጋገር ነው እንደዚህ ነው እንደ አሹ እያለች ነበረ ሩት። አይ አሹ ደግሞ አይ እሱም አታዩ ሩታ ደግሞ እሺ አሹ ብላ ተነስታለች። ኦሮማንን አንቺ ደግሞ ሩታ ወደ ኦሮማንን አንቺ ደግሞ ዝም ብለሽ ጸባይሽን አትቀይር አሹ ስትጨርስ ቀበጥ አለችው። ሩታ ስትወጣ እንዴ ምን ሆነሽ ነው ሩታ እያለ ነበረ። አሹ ራሱ እንደዛ ስትል አይ ምንም ሲል እንዴ ያለ ምንም ምክንያት እንደዚህ እንዴት ሰው ይሆናል እያለ ነበረ አሹ ማለት ነው። አዎ አሹ ምንም ምክንያት የለኝም በቃ ለምን እንደዚህ ሆንኩኝ አላቅም እያለች ነበረ። አሁንም ደግሞ አሹ እርግጠኛ ነሽ ሩታ ሩታ ለምንድነው እንደዚህ ዝም አልሽው ስል ሮማኒ ደግሞ አይ እሱን እናንተ ታውቃላችሁ ያለች ነበር። ብቻ እንዳለችው ቀንተሽ አይደለም አይደለ ሲል ወንድሜ አይደለ እንዴት እቀናለሁ? ምን ያስቀናኛል? እንደፈለጋችሁ ትሆኑ። አሁን እኮ የተናደርሽ ነው ሮማኒ። ምንድነው? እሺ በቃ ሮማኒ ካጠፋው ይቅርታ ያለ ነበር። እና ሩታ ወደ ውስጥ እየገባች ነበረ። መጣው ቆይ አሹ ልብስህን ቀይር ስል ናይ 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 ወዴት የሚሄድ የለም ዛሬ በቃ ዛሬ ጀምሬ እዚህ ጋር ስራ ጀምሬ ያለው እትዬን ይቅርታ ጠይቂያታለሁ ምስራች አለ የምስራች አለ ስል ምንድነው ሲል በቃ የምስራች አለ እኮ ምስር ብላ ማለት አለብሽ ስል በቃ ከዚህ በኋላ ስራ ጀምሬ ያለው ስል እርግጠኛ ነሽ ስል አዎ እርግጠኛ
በቃ ከዚህ በኋላ ተመልሻለሁ ስትል ሩታ ደግሞ በቃ በጣም ደስ ብሎኛል አሹዬ ብላ እቅፍ አድርጋ ስማለች። ደስ የሚለኝ አደይ ወደ ሊሊ ቤት ሊሊን የሊሊ ጸጉር እያሸች ነው እና ከዚህ በኋላ ከዚህ በፊት ኤላ ነበረ ጸጉር የሚያስተካከል ስል አዳይ ደግሞ ከዚህ በኋላ ኤላን የሚባል ነገር የለም እርሺ እሺ ያለች ነበረ። እንዴት ኤላን መርሳት ይችላለሁ? አንዳንዴ በህልም ነው የሚመጣልኝ፣ አንዳንዴም በህልም የሚመጣ ነው የሚመስለኝ፣ መቶ የሚያቀሰቅስ ነው የሚመስለኝ ስትል አደይ ደግሞ ሊሊዬ ዝም በይ በቃ ተይ ራስሽን አታስ አደይ ደግሞ ወይ ካልሆነ የሊቦና የሚመክር ሊውሰድሽ እንደ ስትል እንዴ አንቺ እንደው ከኔ ጋር ያለሽ ወዴትም መሄድ የለብም። አደይ ደግሞ እሺ በቃ ቆይ አንቺ እኮ ዝም ብለሽ ውስጥሽ ማጉዳት የለብሽም እያለች ነበረ። ሊሊ ማናገር ካለብሽ ተናገሪ፣ ማለቀስ ካለብሽ አለቅሺ፣ ይውጣልሽ እያለች ነበረ። ሊሊዬ ደግሞ እሺ እህቴ እያለች ነበረ። ኤላ ማን ነው ኤላ መጥቷል ብላ ማን ነው ቤኪ መጥቷል ብላ ቤኪ ግባ ስትል የአደይ ማናት የፍቅር እናት መጣች ማለት ነው። ስትመጣ ሊሊዬ ቅፍ አርጋ ቶሎ ብላ ሰላም ስትል አደይ ደግሞ ዝም ብላ ቆማ ቀርታ ነበረች። ከዛ በኋላ አደይ ብላ ከዛ አደይ ልጄ ስትል ልጄ ጠልተሽኛል አይደለ ስትል አረ በፍጹም እትዬ አደይ ደግሞ እያለች ነበረ። ጥፋቱ እኮ እኔ አጠፍቼ ይቅርታ ቢጠይቅ ጥሩ ነበረ። እኔ ግን በእናቴ ለምነዋለሁ ምንም ያጠፋው ነገር የለም አደይ እያለች ነበረ። የፍቅር እናት አደይን ይቅርታ እየጠየቀች ነው። ሁሉም ነገር ዴብ ነግሮኛል እያለች ነው። አሁንም ደግሞ የፍቅር እናት አደይን ይቅርታ አድርጊ አጠፍቻለሁ፣ ተጸጽቻለሁ እያለች ነው። አደይ ደግሞ አንድ ቀን እውነቱ እንደሚወጣ እርግጠኛ ነበርኩ እያለች ነበር። ሊሊዬ ደግሞ ወይቴ በጣም ደስ ይላል። አደይን ያስከፋት ከስራ ማውጣቷ አይደለም፣ እርሶን ያስከፋችው ይመስላት ነበረ። እውነቱም ስላወቃችሁ በጣም ደስ ብሎኛል ሲል ልጄ ምን ላርግ በእሳቱ እኮ ራሴን አልነበርኩም ስትል አደይ ደግሞ ይገባኛል እኮ እያለች ነበር። አደይ ደግሞ ቤዛ ግን ቤዛ ቀን እያመጣችው የምትናገረው ነገር እና የምትዋሻው ነገሮች ነበሩ። በጣም ይገርማሉ። ውሸት ነው ለማለት ይከብዳል። በጣም ተክናበታለች። አሁን ደግሞ እንግዲህ የጽናት ምንድን ነው የፍቅር እናት ነቅታለች። ቤዛ መሆኗን ማለት ነው። የፍቅር ምንድን ነው ቤዛ እያጠፋችው ጥፋት ለካ እኔ ባንቺ ላይ ማድርገው ልጄ፣ አሁንም ደግሞ ልጄ በጣም ከባድ ይቅርታ እያለች ነው። አጥፍቻለሁ ይቅርታ ደጋግማ ስትል አራ ችግር የለም አደይ እናቴ አይደለሽም እንደ እያለች ነበር። ጨነቁ በቃ ስትል የፍቅር እናት ደግሞ እሺ ልጄ እያለች ነበር። ፈጣሪ ያከብርሽ ስትል በቃ አሁን ወደ ቤትሽ ተመልሽ ሲል አደይ ደግሞ ሀይ እቲ አይ ልጄ እንደዚህ አታድርጊ፣ በእኔ ጥፋት ከቤትሽ አትውጪ። አደይ ደግሞ እሺ እመለሳለሁ፣ ግን ትንሽ ጊዜ ለራሴ ላስብና ከራሴ ጋር ጊዜ ሰጥቼ ተመካክሬ ወስናለሁ እያለች ነበር። የፍቅር እናት ደግሞ ስለዚህ ስንት ጊዜ ልስጥሽ? ትንሽ ጊዜ ብቻ ስጡኝ ስትል እሺ ልጄ ብላለች። እንግዲህ ጉድፈላ አሹ እንግዲህ አረዘራፍ ብሎ ጭዎ በመጨረሻ ላይ ፍቅር እናት ያው በመጀመሪያ ጊዜ አንድ ሰውዬው አስቸግሮኝ ነው ብሎ ነበሩ። ከዛ በኋላ እነሱ ሮጦ ሲሄዱ ከዛ አረዘራፍ አለና ውጪ ላይ ያለች የፍቅር እናት እንግዲህ በዱላ ኳ አደረጋት። እና ውድ ቤተሰቦቹ ቀጣይ ክፍል ይዤ ለማምጣት በቀጣይ ክፍል እንዴት እንደሚሆን እና ያል ይሆናል ማለት ነው።